ወደ ሐጂ ጉዞ ሊያደርግ የነበረው የዚህ የእስልምና እምነት ተከታይ ግለሰብ እምነትም በበርካቶች ዘንድ መነጋገሪያ ሆኗል። የእምነቱ ጥንካሬን ያሳየ ነገርም በዛሬው ዕለት ተከስቷል። ቪዲዮ በዓለም ዙሪያ እየተጋራ ይገኛል። ልንገራችሁ፣ ይህ የምትመለከቱት ግለሰብ አሚር ይባላል። ከሊቢያ ተነስቶ ሐጅ ለማድረግ ወደ ኤርፖርት ጉዞ በሚያደርግበት ሰዓት በፍተሻ ሰዎች ማለትም በሴኩሪቲ ሰዎች እንዲዘገይ ተደርጎ ፕሌኑ ያመልጠዋል። ታዲያ በዚህን ጊዜ ነው የሱ የእምነት ጥንካሬ ያለው እኔ ለሄድ ያሰብኩት ሐጂ ነው አላህ ከፈቀደ እሄዳለሁ የሚል ንግግር አድርጎ ቁጭ ይላል። በዚህ ወቅት ታዲያ ፕሌኑ ሜካኒካል ችግር አጋጥሞት እንደገና ወደ ኤርፖርት ይመለሳል። በዚህም ወቅት ድጋሚ በሚገባበት ሰዓት አሁንም አንጭንም ይሉታል። ምክንያቱም አምልጦሃል ተብሎ ማለት ነው። እሱ አሁንም ተስፋ አልቆረጠም። እዛው ቁጭ ባለበት እንደገና ፕሌኑ ተነስቶ ጉዞ ይጀምራል። አሁንም ድጋሜ ሌላ የሜካኒካል ችግር አጋጥሞት ፕሌኑ ይመለሳል። በዚህ ሰዓት ነው ታዲያ ፓይለቱም አሚርን ካልጫንኩኝ ካሁን በኋላ ጉዞ አላደርግም ብሎ ወዲያው አሚር ተጭኖ ወደ ሐጂ ጉዞ ያደርጋል ማለት ነው። ፕሌኑም በሰላም ወደ ሳውዲ አረቢያ ደርሶ አሚርም ታዲያ ለሐጂው ደርሷል ማለት ነው። እጅግ በጣም አስደሳች